አቶ በላይነ ሰርጓለም የፍትህ ጥያቄ ከ17ኛ ዓመት ወደ 18ኛ ዓመቱ ተሸጋግሯል። በእነዚህ ዓመታቶች ውስጥ 3 ጠቅላይ ሚኒስቴሮችን አዳርሷል። ኮሜዲያን እሸቱ ምንድነው ያጋጠመው? አሁን የቀሩትን 46 ሰራተኞችም ይዞ መቀጠል ባለመቻሉም ቀሪዎቹን ሰራተኞች ለማሰናበት ከጫፍ መድረሱንም አስታውቋል። ኦሮሚያ የሚለውን ቃል መስማት የማይፈልጉ አካላት አሉ ተባለ። የኦሮሚያ ክልል ርዕሰ መስተዳድር ኦሮሞና ጴንጤን የማናቀው አረኮኮ ፓስፖርት ግን ድብቅ አጀንዳ አለ፣ ድብቅ ዓላማ አለ። ሶፎንያስ አድብ፣ ሰውን አታስበላው፣ አታዘርፍ፣ አታሰድብ፣ እምነትና ብሔርን አታሰድብ። ለምን የትግራይ ተወላጅ አታመጣም? አይዲያ ሐሳብ ያለው የትግራይ ተወላጅ የለም? የአማራ ተወላጅ የለም? የአፋር ተወላጅ የለም? የጋምቤላ ተወላጅ የለም? የጉራጌ ተወላጅ የለም? ኦሮሞና ከጴንጤ ውጪ አንተ ጋር መጥቶ የሆነ እምነቱ ወይ ብሔሩን ማሰደብ መቻል አለበት? ምንድነው ድብቅ አጀንዳ? አንተ ጋር ሙስሊም አይመጣም? ሙስሊም አይናገርም? እኔ ደጉላው ነኝ ብዬ ነው የምጀምረው እንጂ ጠበቃ ነኝ ብዬ አላውቅም ማለት ነው። ስለዚህ አንተ ኢንፎርሜሽን ሰጪ ነው እንጂ የነበርኩት አገልግሎት ሰጪ አልነበርኩም ነው። በጣም አሪፍ። አዎ ቴክስ ፓክ አለኝ ባይ ከየት አመጣ? ስፖርተኛ እኮ ነኝ በእውነት የእውነት ካላሳየኝ አላምንም። አሳይዋት ስፖርት ሰርተህ ነው እርቦን። ተወዳጁ ኮሜዲያን እሸቱ መለሰ በአሁኑ ሰዓት እንግዲህ በሚዲያ ታሪኩ እጅግ ከባዱ ምዕራፍ ላይ መድረሱን አስታውቋል። አሁን ይህንን ሳወራ ፈገግ ለማለት ብሞክርም ውስጤ ግን በታላቅ ጭንቀት ውስጥ ይገኛልም ብሏል። እሸቱ እንዳለውም ዶንኪቲ በገጠመው ከባድ የኢኮኖሚ ቀውስ ምክንያት በርካታ ሰራተኞችን ከስራ ቢያሰናብትም አሁን የቀሩትን 46 ሰራተኞችም ይዞ መቀጠል ባለመቻሉም ቀሪዎቹን ሰራተኞች ለማሰናበት ከጫፍ መድረሱንም አስታውቋል። እሸቱ አክሎም እናም ዶንኪቲዩብን እዚህ ያደረሳችሁት እናንተ ናችሁ። ታዲያ ዛሬም የመጨረሻው ጥያቄ አንድ ነው። በዚህ አስቸጋሪ ሰዓት ከጎናችን አላችሁ ወይ በማለት ኮሜዲያን እሸቱ በተማጽኖ ጠይቋል። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ በአዳማ መድረክ ላይ ባደረጉት ንግግር ክልሉ ጠፍቶ ለማየት የሚመኙ አካላት እንዳሉ ነው በይፋ የተናገሩት። አቶ ሽመልስ ይህ ምኞት በፍጹም አይሳካም ሲሉም ተናግረዋል። ይልቁንም ደግሞ ኦሮሚያ ወደፊት ይበልጥ የተጠናከረና ውጤታማ የሆነ ይሄዳለን ብለዋል። የሚገርመው ግን ርዕሰ መስተዳደሩ እነዚህን አካላት በስምም አልጠቀሷቸውም። ይህ ንግግር የተሰማው ደግሞ የክልሎች አወቃቀር ጉዳይ ለብሔራዊ ምክክር በአጀንዳነት በቀረበት ማግስት መሆኑ ነገሩን ይበልጥ አነጋጋሪም አድርጎታል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሐሳብና አስተያየቶቻችሁን በኮመንት ላይ አጋሩኝ። አቶ በላይነ ሰርጓለም የፍትህ ጥያቄ ከ17ኛ ዓመት ወደ 18ኛ ዓመቱ ተሸጋግሯል። በእነዚህ ዓመታቶች ውስጥ 3 ጠቅላይ ሚኒስቴሮችን አዳርሷል። በጠቅላይ ሚኒስቴር መለስ ዜናዊ ጊዜ ያላገኘ ፍትህ፣ በኃይለ ማርያም ደሳለኝ ጊዜ ያላገኘ ፍትህ አሁን ወርዶ ተንከባሎ ጠቅላይ ሚኒስቴር አብይ እጅ ላይ ወድቋል። ጠቅላይ ሚኒስቴር ዶክተር አብይ አህመድ ታችም ወርደው የግለሰቦችን እንባ እንደሚመለከቱ እናውቃለን፣ እንረዳለን። የአቶ በላይነ ሰርጓለምንም ጥያቄ የፍትህ ጥያቄ በነገራችሁ ላይ የአቶ በላይነ የፍትህ ጥያቄ ፍትህ ብቻ አይደለም እውነትንም ነው እየፈለጉ ያሉት። ለ18 ዓመታት ላለፉት 18 ዓመታት እኚህ ሰውዬ መሳሪያ ታጥቄ በደለኝን ሰው ልግደል አላሉ፣ ላጥፋ አላሉ። እዚች ሀገር ላይ ህግ አለ፣ ስርዓት አለ። በህግ ተጠቅሜ መፍትሄን አስመልሳለሁ፣ እውነቴን አወጣለሁ፣ ሐቄን አስመልሳለሁ ነው ያሉት። እንዲህ ያሉ ሰውዬ መርዳት ማገዝ መቻል አለብን። ምናልባት ይህ ቪዲዮ የመጨረሻው የሀገሪቱ ሰው ጠቅላይ ሚኒስቴር ዶክተር አብይ አህመድ ጋር እንደሚደርስ ተስፋ እናደርጋለን። እናንተም በቻላችሁት መጠን ኮፒ ሊንክ፣ ሼር፣ ሪፖስት አድርጉት። የእኚህ አባት ከዚህ በኋላ ሶሻል ሚዲያ ላይ ማየት አንፈልግም እያለቀሱ ፍትህ አግኝተው ጥፋተኛም ከሆኑ ጥፋተኛ ኖት ሊባሉ ይገባል። እውነትም ደግሞ እሳቸው ጋር ሐቅ ካለ ደግሞ ሐቃቸው ሊወጣላቸው ይገባል። የሐቅ የእውነት ጥያቄ ነው እየጠየቁ ያሉት በላይነ ሰርጓለም። በቅርቡ ኮምፔን እንጀምራለን ብለናል። ታዋቂ ቲክቶከሮችን፣ አሪፍ ፎሎወር ያላቸው ቲክቶከሮችን እያነጋገርን ነው። በቅርቡ ሌዊ ኮምፔን ያስጀምራል። የፍትህ ጥያቄ፣ የፍትህ ኮምፔን፣ የፍትህ ቻሌንጅ ነው የምንጀምረው። በላይነ ሰርጓለም ንብረቶቻቸው ሐቃቸው እንደሚወጣ ተስፋ እናደርጋለን። ጠቅላይ ሚኒስቴር ዶክተር አብይ አህመድም ይህን ቪዲዮ ምናልባት አሁን የምክክር ጉባኤ ላይ ናቸው፣ ምናልባት ጠባብ ጊዜ ሊኖራቸው ይችላል። እኚህን ሰው ግን ለ10 ደቂቃ እንኳን አግኝተው ለ15 ደቂቃ እንኳን አግኝተው እንደሚያነጋግሯቸውና ችግራቸውን እንደሚፈቱላቸው ተስፋ እናደርጋለን።
ካምፔኑን ግን በቅርብ እናስጀምራለን። ፍትህ ለበላይነህ ሰርጓለም እንላለን። አመሰግናለሁ። ኦሮሞና ጴንጤን የማናቀው አረኩ እኮ ፓስተር ሶፎንያስ እንዴ ማህበረሰቡ ነን እኮ አብረን ነው የምንኖር ሰዎች ነን እኮ ወዳጆች እኮ ነን እንዴ ልክ የማናቅ አዲስ ፍጡር አዲስ እንትን አታርግብን። ፓስተር ሶፊ ሼር ኮፒ ሊንክ ሪፖርት ያደርገሽ አድርሱለት። ፓስተር ሶፊ አንደኛ ለኦሮሞ ያለ ንቀት በጣም የሚገርም ነው። በየሚዲያው ላይ እንደለምታመጣቸው ሰዎች ፕሮቴስታንትና ኦሮሞን ለማሰደብ ሆን ብሎ የተነሱ ሰዎች ነው የምታመጣው። ይሄ ግልጽ ነገር ነው ማውራው። እሱ ብቻ አይደለም ያማያክል ማይክ ይዘህ አንድ ለሀገር የሚጠቅም ሰው አቅርበህ አታውቅም። ፓስተር ሶፊ ስንት ቢከፈል ነው ከዚህ በፊት ሚንቴ ቢሊነር ነው ምናምን የሚባል ቆርቆሮ ሰው ይዘህ መተህብን አጭርባሪ ቼን ምናምን ቼክ ምናምን ድራማ ሰራ ይተፋብህ ነበረ። አሁን ደግሞ ሸኝ ብለህ ይሄን ሰው ይዘብን መጣ። ሸኝን እናውቀዋለን። ሸኝ ማለት ያ የምታሳየው ወፍጮ የምታስጎበኘው ማይሰራ ወፍጮ ቤት ነው። አነስተኛ ጥቃቅን ምንድነው ማይክሮ ብድር ምናምን ብሎ ስንት የኦሮሞ ወጣቶችን ያጨበረ ሰው ነው። ግልጽ ነው ነገር ነው። ቪዲዮ ሰርቼበታለሁ ላይ ገባ። አንተ ዛሬ መጣ ኦቦ ሽመልስ አብዲሳ እንኳን የተከበሩት የኦሮሚያ ክልል ፕሬዝዳንት ጋቢ መልበስ ይቅር ባሉበት ዘመን አንተ ስንት ቢከፈል ነው የሚተፋበት? ስንት ከፍዬ ልትፋበት? ስንት ከፍዬ ነው አንተ ላይ መጥፋት የምችለው? ይሄን ብቻ ንገረኝና ጋቢ አልብቼ ተፋባል። አንደኛ ጭብጥ የለውም፣ ሁለተኛ አቋም የለውም። የምታቀርባቸው ሙዶች እግዚአብሔር የሚል ሰው ታመጣለህ፣ ፈጣሪ የሚል ሰው ይዘህ ትመጣለህ። ምንድነው ጥቅም? ምንድነው አሳጦ እያደረክ ያለው? በዚህ እድሜክ ይሄን ያህል ፎሎወር እያለክ ብዙ ሺህ ስራዬ ባለ አይደል ዩቲዩብ ላይ ምንድነው ጥቅም? አንተን መናገር ማለት ጥቁር ድንጋይ ላይ ውሃ እንደማፍሰስ እንደሆነ አይኖ ይገባኛል። ግን ድብቅ አጀንዳ አለ፣ ድብቅ ዓላማ አለ። ሶፎንያስ አድብ፣ ሰውን አታስበላው፣ አታዘርፍ፣ አታሰድብ፣ እምነትና ብሔርን አታሰድብ። ለምን የትግራይ ተወላጅ አታመጣም? አይዲያ ሐሳብ ያለው የትግራይ ተወላጅ የለም? የአማራ ተወላጅ የለም? የአፋር ተወላጅ የለም? የጋምቤላ ተወላጅ የለም? የጉራጌ ተወላጅ የለም? ኦሮሞና ከጴንጤ ውጪ አንተ ጋር መጥቶ የሆነ እምነቱ ወይ ብሔሩን ማሰደብ መቻል አለበት? ምንድነው ድብቅ አጀንዳ? አንተ ጋር ሙስሊም አይመጣም? ሙስሊም አይናገርም? ጉራጌ አይመጣም? ካቶሊክ አይመጣም? ምንድነው ዓላማ? ሆን ብለህ እዚህ ዙሪያ ቀለበት ላይ የምትዞርበት ትርጉሙ ምንድነው? ይሄ ሌላ ዓላማ እንዳለህ ነው የሚገባኝ ነው። ስለዚህ ሸኝ የሚባለው ሰውዬ ወፍጮ ቤቱ የሚያሰራ ቦታው እንዳይነጠቅ ኃላፊዎች ሲመጡ የተዘጋ ወፍጮ ቤት ነው። አሴንሳ የሚዳችሁ የትምቹት ነገር ነው። ብዙ ሺህ የኦሮሞ ወጣቶችን ብድርና ቁጠባ ሰጣ መኪና መጣል ብሎ ብር አምጦ ብሎ በልቶ የከዳተው ነው። እሱ ብቻ አይደለም። እኔ አዲሱ ስራ ሲመጣ የሆነ ወረዳ ስር ቀበሌ ስር ገብቶ የሆነ መታወቂያ እኮ በገንዘብ በ200 ምናምን ብር ሲሸጥ ነው እኮ ተይዞ የተባረው። እኛ እናቆም እንዴ? ሪስፔክት ይኑር ለኦዲየንስ። እኔ ደጉላው ነኝ ብዬ ነው የምጀምረው እንጂ ጠበቃ ነኝ ብዬ አላውቅም ማለት ነው። ስለዚህ አንተ ኢንፎርሜሽን ሰጪ ነው እንጂ የነበርኩት አገልግሎት ሰጪ አልነበርኩም ነው። በጣም አሪፍ። አዎ በቃ ዘንድሮ የገጠመን እንደዚህ አይነት ሰው ነው። እኔ ጠበቃና የህግ አማካሪ ድኩላው ነኝ እያለ ነው ቲክቶክ ላይ 5 ዓመት የምናውቀው። እኔ ብዬ አላውቅም አለ እኮ ተከራከረ። እዚህ ሶሻል ሚዲያ ላይ ሲያጭበረብሩ ሲያምታቱ የነበሩ ሰዎች እኔ ጠበቃ ነኝ የህግ አማካሪ ድኩላው እባላለሁ ስልክ ቁጥር ሁሉ አስቀምጦ ሲሰሩ የነበሩ ሰዎች ዛሬ ጠበቃ አይደል ብለን አናውቅም ብሎ አይኑን በጨው አጠበ። ያ ማለት ምን ማለት ነው? እሱ አምኗል ማለት ነው። የ3 ወር ጠበቃ ነው እኮ ያለው። እኛ እኮ ሌላ ነገር እኮ አላልንም። እስከ ዛሬ የህግ ምክር ሰጣለሁ እያልክ ስልክ የምታስቀምጠው ነገር ማጭበርበር ነው፣ ሌላ ነገር የለም ነው ያለው። እና ይሄ ውሸት ነው። እና ዳጉላው ስልክ የምታስቀምጠው ምን ልታረግ ነበር? ልትጀናጀን ነው? በትግራይ ክልል አሳሳቢ የህገወጥ ወርቅ ንግድና የኮንትሮባንድ ጉድ ተጋለጠ። መረጃውን በአጭሩ አቀርባለሁ። ዝርዝሩን ከቪኦኤ ቴሌቪዥን የዩቲዩብ ቻናል መመልከት ትችላላችሁ። ለዛሀበሻ የደረሱ መረጃዎች እንደሚያሳዩት በክልሉ ህገወጥ የወርቅ ቁፋሮ በከፍተኛ ሁኔታ ተስፋፍቷል። ከጎረቤትና ከአረብ ሀገራት የመጡ የውጭ ኮንትሮባንዲስቶች ዘርፉ የተቆጣጠሩ ሲሆን በአሁኑ ሰዓት በመቀሌና በሌሎች ከተሞች የሌላ ሀገር ታርጋ ያላቸው መኪኖች በስፋት እየታዩ ነው። በዚህ ህገወጥ የወርቅ ዘረፋ መረብ ውስጥ ከ470 በላይ ወጣቶች በግዳጅና በአነስተኛ ክፍያ ለህይወት አደገኛ በሆነ የወርቅ ቁፋሮ ላይ እንዲሰማሩ ተደርገዋል። የሚወጣው ወርቅ በአብዛኛው በኮንትሮባንድ በኤርትራ በኩል ወደ አረብ አገራት ይሸሻል። ኢኮኖሚው ክፉኛ በመጎዳቱ ባለፉት 8 ወራት ውስጥ ለብሔራዊ ባንክ ወርቅ ገቢ የተደረገው
አንድ ጊዜ ብቻ ነው። ከዚህም ባሻገር ለቤተሰብ ጥየቃ ወደ ክልሉ የሚሄዱ ወጣቶችና በተለይም የዲያስፖራ ቤተሰቦች ያለምንም ምክንያት እየታሰሩ ከእስር ለመለቀቅ እስከ $50 የሚደርስ ገንዘብ እንዲከፍሉ እየተገደዱና እየተንገላቱ መሆኑን መረጃው አጋልጧል። የዜጎችን ሕይወት አደጋ ላይ የጣለውና ኢኮኖሚውን እያደማ ያለው ይህ ድርጊት በአስቸኳይ ሊቆም ይገባል የሚሉ አንዳንድ የትግራይ ልሂቃን የህወሓት አመራሮችና ጀነራሎች በከፍተኛ ሁኔታ በወርቅ ዝርፊያ ላይ ተሰማርተዋል ሲሉ ገልጸዋል። ይህንን መረጃ ከሚያጋልጡ መካከል የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ልጅ ተመሃል መለስ አንዷ መሆኗ ይታወቃል። በየቀኑ ለቤተሰቦቻችሁ የምግብ ማጣፈጫ ነው እያላችሁ ከሱቅ ሄዳችሁ የምትገዙት ጨው የእውነት ጨው ነው ብላችሁ ታስባላችሁ? ወይንስ ኩላሊታችሁን የሚያበላሽ ጥርሳችሁን የሚሰብር የቆሻሻ ክምችት ነው? ዛሬ በዚህ ምስል ላይ ማሳያችሁ ጉድ ነው። ተመልከቱት። ባይ ዘ ወይ ይሄ ሜንሽን ተደርጌ ነው። እዩ፣ ተመልከቱት። አሁን ጨውን ትነካከዋለች፣ ግን በኋላ ላይ ምን እንደሚፈጠር አብረን ነው የምናየው። እዚህ ቪዲዮ ላይ የምታዩት እቺ ልጅ እንግዲህ ጨው ትገዛና ከዛን ውሃ ውስጥ ታደርገዋለች። ጨውም እንግዲህ ይሟሟል ማለት ነው። ምን የሚቀር ይመስላችኋል? እስቲ ንገሩኝ በእናታችሁ። ድንጋይ፣ ጥራጥሬዎች፣ የማይታወቁ ነገሮች ውስጡ ይቀራሉ። ይሄ ደግሞ የሚፈጠረው ማኒፋክቸር ሲደረግ አንድ ነገር ፒዩሪፊኬሽን እና ፊልትሬሽን ስቴፖቹን ሳይከተል ሲቀር ነው። ህግጋቶቹን ሳያከብር ሲቀር ነው። ኤፍዲኤ እና የሚመለከታቸው አካላቶች ለምንድነው ዝም ብሎ ችላ የሚሉት? እንደዚህ አይነት ነገር ይሄ ነገር እኮ ሰው ሲመገብ በጣም ይታመማል ሰው። ተመልከቱት። ማን ነው ተጠያቂ ለዚህ? ሱቆችም አማራጭ የላቸውም፣ ይቀበላሉ። ጨው ስለሚፈልጉ መሸጥ ስለሚፈልጉ ማለት ነው። ሰውም አማራጭ የለውም፣ ይገዛል። ተመልከቱት ይሄን ነገር ተመልከቱት። አይነት ጨው ገዝታችሁ ስትመገቡ ጥርሳችሁን ብቻ ሳይሆን ኩላሊታችሁን ብቻ ሳይሆን ሙሉ ጤናችሁን ነው እያጣችሁ ያላችሁት። እባካችሁ የምትከታተሉ ሰዎች፣ የሚመለከታችሁ ሰዎች ጥንቃቄ አርጉና እርምጃ ውሰዱልን። ባካችሁ። ይህንን ነገር ደግሞ የምታመርቱ ካምፓኒዎች እንደዚህ አይነት ነገር እያያችሁ እንዴት ታሽጉታላችሁ? አትሊስት እንኳን ከውስጡ እነዚህ አይነት ነገሮችን አታጸዱትም? እባካችሁ ጥንቃቄ አርጉ። ለሚያስፈልገው ሰው ሼር አርጉት። እስቲ ሀሳብ አስተያየት እንወያይበት። ቴክስ ፓክ አለኝ ባይ ከየት አመጣ? ስፖርተኛ እኮ ነኝ በእውነት የእውነት ካላሳየኝ አላምንም። አሳዩት። ስፖርት ሰርተህ ነው እርቦህ አቦራብ ይልቀቅብሽና እኔ እቺ ልጅ ማለት እግዚአብሔርን በቴዲ አፍሮ የተደበቀ ድድብና ነው ያለሽ አንቺ። በጣም 2 ደቂቃ ወሪ ብልሽ በጣም ብዙ ድድብናሽን ነው የምናየውና ልጁ እኮ አሳየሽ፣ የሰውነት ቅርጽን አሳየኝ ያልሽው አሳየሽ፣ በፎቶ እኮ አየሽ። እርቦ ነው የሚለው ነገር ውስጥ እንዴት ገባሽ? የዳሪጅ ነው ምናምን ስላለ እንደዛ ተሰምቶች ነው። ዳሪጆች እኮ ስፖርተኞች ነን። የሀብታም ልጆች ስፖርተኛ ሲሆናችሁ ታውቃለች። እንደዚህ ሲለጠጥ ምናምን ነው እንጂ ለእኔ ያሲኖ ኮሜዲያን አይደለም። ለእኔ ኮሜዲያን ብቻ አይደለም ከዛም በላይ ነው። እና ማህበራዊ ጉዳያችንን ፈንተው አድርጎ የሚያሳየን ሰው ማለት ያሲኖ ነው። አንድ ቪዲዮ የሚለቃት ቪዲዮ ለእኛ ጥቅም ትሰጠናለች፣ መንግስት ጋር ደርሳለች፣ ማህበራዊ ጉዳያችንን እንድንታዘብ ያደርገናል። እና እንዲህ ድንቁርቁር ካልሽ ለምንድን ነው ሌላ ወይም ፕሮግራም አቅራቢ ማታዘጋጀው? እና ሪስፔክት አድርጊ። ሰዎች አንቺ ለቪው ብለሽ የማንንም ኮተታም ስታመጪ እኔ አላይም ነበር። ያሲኖ ስለመጣ ነበር ፕሮግራሙን ገብቼ ያየሁትና እሱንም እንደዚህ ብለሽ መናገርሽ ያሳፍራልና እንደዚህ ነው ፖድካስት እያላችሁ በየቦታው ያለ ሙያችሁ ያለ ችሎታችሁ የምትከፍቱ ሰዎች ወይ እውቀቱም ችሎታውም የሌላችሁ ሰዎች ሰዎችን ዲስሪስፔክት ታደርጋላችሁ። ለሚያውም ለሚሰማውም ሰው ደስ አይል። ለማውራት ራሱ ከባድ ነው። ብቻ ደስ ይላል እኮ ግን ኮሜንት ላይ አንዱ ምን አለ፣ የት ነው ያልኩት ስትባል ሳር ሲታጨድ ስናይ በቃ በሲሪየስ የተለየ ነገር ነው። በቃ ያለው ምን አመለጠኝ። አዲስ ሰው ሲመጣ ብዙ አመለጠኝ እንዴ